ጸጋው ለውረት ተቀዷል ወደ ቅድስተ ቅዱሳን ልትገባ ተፈቅዶልሃል ተፈቅዶልሃል ግባ ከዚህ በፊት የሰራው ኃጢአት አይከለክልም በክርስቶስ ኢየሱስ ደም ያንን እግዚአብሔር ያስወግደዋል ዛሬ ከባድ ነገር ሰጥቶ ይመጣ እንኳን በክርስቶስ ደም ተዋጅቶ አሁን የሚገባው ቀጥታ ከላይ ወደ ታች ነው ሰው በምድር ላይ ስላለ ቶሎ መግባት እንዲችል እግዚአብሔር ወልድን በሙሉ ክብሩ አየሁት ቀጠለ መንፈስ ቅዱስ በሙሉ ታመና በክብሩ መጣ ስጋው ጸጣ ከዛ ወደ ኃይለ ሙሉስ ገቡ እንደገና ማለት ነው ከፍ ወዳለ እንደገና ረጅም ሆነ ከፍ ወዳለ ከዚህ ካለው ምድር ላይ ከፍ ወዳለ ነገር ውስጥ እንደገና ማን መጣ እግዚአብሔር አብ እንዴት ድልኞች ናቸው አሜን አሁን የመጨረሻው ክብር ገናናዊነቱ ክብሩ ስጋ ጸጥ ካለ በኋላ መጣ እግዚአብሔር እንደዚህ ብሎ ድምፅ አስተላለፈ የምወደው ልጄ እርሱ ነው የምወደው ልጄ እርሱ ነው የምወደው ልጄ እርሱ ነው የምወደው ልጄ እርሱ ነው እርሱን ብቻ ምን አድርጉት ስሙት እርሱን ብቻ ስሙት ዲያብሎስ የሚልህን አይደለም ሁኔታ የሚልህን አይደለም ዓለም የሚልህን አይደለም በሽታ የሚልህን አይደለም ሁኔታዎች የሚልህን አይደለም እርሱን ብቻ ነበር ስሙ ታልፋለህ ካለ ታልፋለህ ትኖራለህ ካለ ትኖራለህ ትሄዳለህ ካለ ትሄዳለህ ትገባለህ ካለ ትገባለህ የብዙ ሰው ችግር እግዚአብሔር ከእርሱ ጋር ያለ ችግሩን ነው የሚሰማው ስለዚህ የመጣውን ቃል አይሰማውም ስለዚህ አይለውጠውም ተመልከቱ ወገኖቼ ችግራቸውን ይሰሙታል ሁኔታዎቻቸውን ይሰሙታል አሁን ድምፁን አሁን ቃሉን ዓለማትን የፈጠረበት ቃሉን ድምፁን የደረቀው አጥንቶችን አጥንትካ ምን ያደረገበትን ያጋጠመበትን ቁርበትን ሊዘረጋ የተደረገበትን ስጋ በላይ የተደረገበትን ትንፋሽ የመጣበትን ያን የመንፈስ ቅዱስ ድምፅ ያን የአብን ድምፅ ያን የእግዚአብሔር ወልድን ድምፅ ያ ታላቅ ሰራዊት አድርጎ የሚያቆመውን ድምፅ እሱን ብቻ ስሙ ልክ ተመልከቱ ከዚህ ቅንፍ ሲነቁ ከዚህ ቅንፍ ልክ ከዚህ ልክ እንደሞተ ሰው ልክ ከመንቃታቸው ፊት ጌታ ኢየሱስ ወደ ነበረበት ቦታ ተለወጠና ልክ እንደዚህ ሰው ሆነ ማለት ነው ኖርማል ማለት ነው እኛ ኖርማል ነው የምናውቀው ተመልከቱ ኖርማል ነው ከዛ መጣና የተኙትን እስከዛ ድረስ መንቃታቸው ከክብሩ የተነሳ ወድቀው ተነሱ አሁን በእጁ ዳሰሳችና ጴጥሮስ እንዳሰሰው ብንናለ ያዕቆብ እንዳሰሰው ብንናለ ዮሐንስ እንዳሰሰው ብንናለ ልክ ሲያዩ ይላል መጽሐፉ ምን ይላል ከኢየሱስ በስተቀር ማንንም አላዩም ነበር ክብሩ አሁን ተሰብስቧል ደመናው ተሰብስቧል አሁን ኖርማል በእግር ወቅት ያደረገ የነበረው ኢየሱስ ብቻ ነው አሁን እዛ ጋር ጥያቄ መጠየቃቸው ዝም እንደነገሩ ምን ያየነው ምንውራይ ነው ምንድነው ነገሩ ማለት ጀመሩ ከዛ ከተራራው ላይ ወረድ ጀመሩ እየወረዱ ያለ የኔ ጌታ እንደዚህ አላቸው ያያችሁትን የሰው ልጅ ከሞተ በኋላ ደግሞም ከተነሳ በኋላ እንጂ እስኪሞትና እስኪነሳ ድረስ ለማንም ሰው እንዳትሉ እንዳትነግሩ ጠዋት ዶክተር ጋር
የመለኮቱን ክብር በልባቸው ያዙ። ለዚህ ነው ጭቅጭቅ በመጣ ጊዜ ነገሮች ምናምን በተወሳሰቡ ጊዜ እንዲህ ብለው ይናገሩ ነበር ማለት ነው። እኛ እኮ ግርማውን አይተን እንጂ የተከተልነው በብልሃት የተፈጠረው ተረት አይደለም። አባቶች ያዩት ውበቱን አይኖችህም ንጉሱን በውበቱ ያዩታል። በሩቅ ያለችው ምድር ይመለከታል። ተመልከት። ሞት የማልደነግጠው ሐዋርያ፣ ችግር የማልደነግጠው ሐዋርያ፣ ችግር የማልደነግጠው ሞት የማስፈራው ፓስተር፣ ነቢይ፣ ወንጌላዊ፣ ዲያቆን። ለዚህ ነው አንድ ፊልጶስ ሊባል ዲያቆን አንድ ከተማ ያናወጣው። ለዚህ ነበር ታውቃለህ። የጥንቆላ መጽሐፍቶችን አቃጠለ። ጠንቋዮቹን መታ። ስምዖን የሚባለው አንድ ጠንቋይ ታስታውሳላችሁ? ታምር ያደረገው ሲያስደንቅ እውነተኛውን ታምር ይዞ መጣ። እውነተኛውን ክብር ዲያቆን እኮ ነው። ገንዘብ ነበር የሚሰበስበው። የሆነ ነገር ነው የሚያደርገው። ግን እንደዚህ ነው መጽሐፍ። በሁሉም ላይ ታላቅ ጸጋ ነበረባቸው። አንድ ዲያቆን አንድ ከተማ እንደ አስራት ለጌታ የሰጠው። ሐዋርያት ክብር ነበረባቸው። ዘማሪዎች ክብር ነበረባቸው። ዲያቆናት ክብር ነበረባቸው። አንበሶች ነበሩ። ኃይለኞች ነበሩ። ልክ ሲወሩ ከተራራ አንድ መጽሐፍ በምናምን ቢጥለው አባቱ ያስቸግሩ ነበር። ደቀ መዛሙርቱ እዛ ከስር ያሉት ማለት ነው አቀቷቸው ነበር። ያን ጂኒ ማሰጣው ብዙ ሰው እዛ ጋር ግን አቃታቸው። እናንተ የማታምኑ እስከ መቼ ከእናንተ ጋር እኖራለሁ አለና አንዴ ነው የገሰጸው። የወረደው ከተራራ ነው። ከየት ነው የወረደው? ውጣ ሲለው አፈራገጠውና ወጣ። አታጨብጭቡ። ኢየሱስ ተመዝሙቱ እንደዚህ ነው ጠይቁት። ይህ አጋንንት ለኛ ለምንድን ነው ቢያለ እነዚህ ከላይ ወጡት ሚስጥር ያላቸው ሲበቃ ላይ ይታየው። እነዚህ ደግሞ የተቸገሩ ናቸው። ከአጋንንት ጋር ሲታገሉ ነበር። እነዚያስ ከክብሩ ጋር ከታምራው ጋር እነዚህ ጋር ውጣ አትውጣ ውጋ ንቀለኝ ፍራስ አትፍራስ ላይ ያሉት እነዚህ እነዛ አጋንንት ተቸገሩ። አንድ ጂኒ ያስገርምቸው እና ተመሳይተዋል። ደግሞ ተከትተዋል። በዛ ላይ ደግሞ እናንተ ማታሙ ተብለዋል። እየተከተሉ ነው ዋዝን በቃ እንደዚህ ደግሞ ከፍ ከፍ ብለዋል። ያን አይተዋል አልተናገሩም እንጂ ግን ይነፋፋሉ። ተተነሩ ስለሆናችሁ ከጌታ ጋር ስራ ላይ ነበር ማለት ነው። እንደተነገሩ ተብሏል። እንደተነፈሱት ተናገሩ ተብሏል። ጌታ ያሳያቸው ያሉበት እንገዳ። ስለዚህ ከመጣው ወደ ኋላ አይኑ እኛም ምን ብልተው ነው አንድ ቦታ ሲወራደሩ ትዝላል ማስተር ይወራደሩ ነበር። ልጅ ነው የሚወራደሩ የስጋ ሆነ ነው የሚወራደሩ። እንደዚህ አላቸው። ከማከላችን ማን ነው ይመጣው ሲያግረበሩ እንደዚህ አላቸው። ናና ሚባሙሽ ተራራ እንደዚህ አካራቱ ለዚህ ተፈተው እነሱ ማን ይበልጣል ብለው ውድድር ውስጥ ያሉ መንግስት ሰማይ ጭራሽ እንደዚህ ካሮናቱ አትገቡም ተባሉ። ጴጥሮስ ደግሞ አንድ ቦታ ደስ ብሎት ነበር። መገለጥ ምናምን አይቶ ማለት ነው። ሲምፕል ፊሽ ወይ አንድ የሆነ መገለጥ መጥቶለት ነበር ማለት ነው። ልክ ያ ዋና ነገር ነው እርግጥ ማለት ነው። ዋና ነገር ነው ግን እንደ መገለጥ ሊበራለት ገና በዛ ውስጥ አልኖረ። አንድ ጊዜ የሰው ልጅ ማን ይሉታል አላቸው። ያሳል ተመልከቱ እንግዲህ እያገለገሉ ከሱ ጋር ነው በግምት ነው የሚሆኑት። የሰው ልጅ እንዴት ነው የሚሉት አካባቢ ጊዜ አይ እከሌ ሲባል ጴጥሮስ ልጫልና የሰማይ አባት አረጋና አበራለ። ይሄ ኢንላይትመንት ይባላል ወይም በልብ ውስጥ የሚበራ ብርሃን አይደል? እግዚአብሔር ክብር ይሁን። ወይ መገለጥ መጣለት ማለት ነው። ወዲያው እንደዚህ አለ። አንተ ክርስቶስ ያው እግዚአብሔር ልጅ ነህ ሲል ሙሉ ወዲያ ወጣው። እየተወዳደሩ ነው። በቃ በዚህ አንተ ከዚህ በኋላ ሸምበቆ አይደለም አለት ብያለሁ። ጴጥሮስ ብያለሁ። በዚህ ዓለም ላይ ቤተክርስቲያን ይመሰረታል። በምድር የምታስረው በሰማይ የታሰረ ይሆናል። በምድር የምትፈታው በሰማይ የታሰረ ይሆናል። ጴጥሮስ የዛን ቀን እጇን ኪሳ ውስጥ ከታ ትንቢት የመጣለት ቀን ነው። ወዲያው ከፍ አለ ከሌሎቹ። አሁን እሱ እንደሚበልጥ ብሎ ተረጋገጠ። በቃ አለ ሁሉ ባከብ
ነበር ከሱ ቀጥሎ ማን ነው የሚባለው እንጂ ውድድር ያለው መሬት ተራራው ላይ ነው አሜን ደግሜ ነገር ውድድር ያለው መሬት ተራራው ላይ ግን አሜን ሃሌሉያ ወዲያ ትንሽ እንደቆየ ጴጥሮስ ደግሞ ተቃለዳው በክብሩ ስላልኖረ ማለት ነው አንድ ወዲያው ጌታ ኢየሱስ እንደዚህ ተናገረ ይሄዳለው አለ ከዛም በኋላ እንደዚህ ያላቸው በቃ እሞታለሁ በሶስቱ ዶክተር መነሳሉ በፍጹም ምክንያቱም ጎበዝ ተብሏል ተከራከሩ ኢየሱስ ጨራሽ ከኔ ያደረገ ነው በፍጹም ምን ማለት ነው እሱም ብቻ ስሙ ተብሏል እኮ አስራ ስድስት ላይ ተከራከሩ ወዲያው ኧረ እንዴ ሊሆን ይችላል በፍጹም ማለት ጀመረ አንተ ሰይጣን ወግድ ከዚህ ገባል ወዲያው ከሁሉም በታች ነው አለሳኛ ነው አሁን ነው ዮሐንስ ከዛ ጴጥሮስ መጨረሻው ነው ማለት ነው የሚገርም ነገር ነው ባካችሁ ዛሬ ክብሩ ይመጣብን አሜን ውድድር ወደዚያ ይሄዳል የሥጋ ስራ ወደዛ ይሄዳል ቃታ ወደዛ ይሄዳል ክብር አንድ ጊዜ እንደውም አባማላጅ መጥተው ነበር ትዝ ይላችሁ ባማላጅ የመጡት ምን ነበረ በእነ ዮሐንስ እናት ነው አይደል አንዱ በቀኝ ባንተቀኝ በመንግስት አንዱ ደግሞ በግራ በኩል ይቀመጥልኝ አንደኛና ሁለተኛ ይሁንልኝ ማለት ነው የምትለምኑት አታውቁም ምናምን ታረጋላችሁ ትስታላችሁ ሁለቱም ፎሮሹ ማለት ነው ተመልከት ዛሬ ይሄን ጫጫታ ጥለን የዓለምን ነገር ጥለን ክብሩን የሚናፍቅ ሰዎችን ያሳይ ያወዛውዞ ክብር በሉ ክብርህን በሉ እስቲ የማንነትህን በሉ ግርማዊነትህን በሉ የፊትህን ጸዳል በሉ ብርሃንህን በሉ የገባበታለሁ የሚለቀም እስቲ እንግዲያው አንድ ወይ ሁለት ፖይንት ተናግሬ ጠቅለል ላድርገውና ልናገር ማለት ነው የመጀመሪያው ለምንድን ነው እንደዚህ አሁን ከፍ ያለ ቅባት ውስጥ የገቡ ለምሳሌ እንመልከት ለምሳሌ ሙሴ ለምንድን ነው ከፍ ያለ ቅባት የሚያስፈልገው ወይ ሃይ ሌቭል ውስጥ የሚገባው ነው በደንብ ስሙ ሁሉም እንደገባበት ደረጃ ይለያያል ለምሳሌ ሙሴ ታስታውሳላችሁ ከጊዜያችን አንፃር ቶሎ ልናገር ማለት ነው ሙሴን ለምሳሌ ተመልከቱት ሙሴ አንድ ጊዜ አሙት አይደል እህቱና ወንድሙ ናቸው ያሙት እነሱ ትንቢት ይናገራሉ እነሱ መገለጥ ያስተላልፋሉ ልክ ሲናገሩ ጌታ እንደዚህ ብሎ ተናገረ ጠራቸውና እግዚአብሔር ለሙሴ እንኳን ነገረው ነው ባሪያዬን ሙሴን እንድትናገሩት እንድትደፈራችሁ አላቸው እንዴት ተፈራችሁት እሲያሱ የተለየ ሰው ነው ማለት ነው ሰውየው ከዛ እዚያው በለምጽ ወዲያው መጣ እግዚአብሔር ሕዝቡ ዘመዶቼ እግዚአብሔር አንዱ ክብሩ ስለመግባት እግዚአብሔር መንፈሳዊ ስልጣን ላይ ያስቀምጠው ካልተቀበልክ ክብሩ ስለመግባት በፍጹም በእኛ ሀገር አንዱ ችግሩ ማክበር አንችልም የሰው ቆም እንደው በፍጹም እግዚአብሔር በላይ ላይ ሰው ካልተቀበልክ ክብሩ ልትያትች ማንም ሰው በዕብራይስጥ ብሎ በምን ብሎ ቢነግርህ በፍጹም እንዳትሰማ ተመልከቱ የመጀመሪያው እግዚአብሔር ክብር የሚያመጣበት ምክንያት ለከፍተኛ ስራ የሚፈልጋቸውን አሁን ሙሴንና ኤልያስን ነው ዛሬ የታዩት ሰዎች ነው ማወራላችሁ የታዩት ሰዎች ዘጸአት 19 ላይ ተመልከቱ አንድ ቦታ ላንብብላችሁ ወይም እስኪ አውጪና እንግዲህ ሙሴና ኤልያስ በተጠቂ ነገር ላሳያችሁ ሙሴ 19 ቁጥር 6 ጀምሮ ታነብልኛለሽ ከቁጥር 9 ጀምሮ ስሟት እስቲ እግዚአብሔርም ሙሴን አንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞ ለዘላለም እንዲያምኑ እነሆ በከባድ ደመና እመጣለሁ አለው ሙሴ የሕዝቡን ቃል ለእግዚአብሔር ነገረ ይበቃል ይኸው ተመልከቱ እንደዚህ ነው እግዚአብሔር ሙሴን ካንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞ ለዘላለም እንዲያምኑ በከባድ ደመና እመጣለሁ የመጀመሪያው ነገር ተመልከቱ እግዚአብሔር ይመጣል ያለው ታነብልኛለሽ ተመልከቱ በከባድ ደመና የሚመጣበት ሚኒንግ ወይ ዋናው ትልቁ ትርጉሙ ምንድነው ፓስተር እንዲህ ያምኑብህ
ሞገስ ከሌለ የፈለገ መልእክት ያዘ ህዝብ መለወጥ አትችል። አሁን አንድ ሰው ተነስቶ ማለት ነው ከዚህ መካከል ብድግ ብሎ ከቦርቶ ላይ ሲሆን ድንገት በመንገድ ላይ ሲሄዱ አገኙ እንደው ድል ቢገጥመውና ማለት ነው ከዚህ ከአንድ ሀገር መጥተው በዚህ 6 ሰዓት ላይ እናንተ እዚህ ምንድነው የሚባለው ቤተ መንግስቱ ላይ ማለት ነው እንደው በቃ በጀት መጥተው ቦምብ ያወርዳሉ ቢል ማለት ነው አንድ ልጅ ከዚህ ጋር ወጥቶ ቢያወራላቸው ከዛ በጦር አካባቢ የሚያስገቡ ይመስላል። ለምን እብድ ነው ብለው ምን ያስፈልጋል? አገልግሎት ሞገስ ለሙሴ እንደዚህ ያለው እነሆ ባንተ ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣለሁ። እዚህ ላይ ያለው ሁሉ ግርግር እዚህ ጋር ያለው ሁሉ ክብር ሙሴ እንደ እግዚአብሔር ሰው እንዲቀበሉት አምቢልኝ ሲሰሙት ይሄን ሁሉ ተቃቸሱ ንጹህ ሁሉ ለሙሴ እግዚአብሔርን ሙሴ ካንተ ጋር ስነጋገር ህዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና አመጣለሁ አለው። ሙሴም የህዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው ወደ ህዝቡ ሂድ፣ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ። በሶስተኛውም ቀን ህዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳል፣ ለሶስተኛው ቀን ይዘጋጁ፣ ወሰንም ለህዝቡ በዙሪያው ያድርግላቸው። ወደ ተራራው እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ። ተራራውንም የነካ ፈጽሞ ይሞታል፣ የማንም እጅ አይንካ። ነገር ግን የሚነካው ሁሉ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን አንድም አይድንም በላቸው። ሳያቋርጥ የመለከት ድምፅ ሲነፋ በዚያን ጊዜ ወደ ተራራ ይውጡ። ሙሴም ከተራራው ወደ ህዝቡ ወረደ፣ ህዝቡንም ቀደሰ፣ ልብሳቸውንም አጠቡ። ህዝቡ ለሶስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁ አትቅረቡ አለ። እንዲህም ሆነ በሶስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ፣ ከባድም ደመና፣ እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩ ህዝብ ሁሉ ተንቀጠቀጡ። ሙሴም ህዝቡን ከእግዚአብሔር ጋር ለመገናኘት ከሰፈር አወጣቸው። ከተራራውም ግርጌ ቆሙ። እግዚአብሔርም በእሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበር። ከእርሱም ጋር እቶን ጢስ ያለ እንደ እቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። የቀንደ መለከቱም ድምፅ እጅግ በበረታና በጸና ጊዜ ሙሴ ተናገረ፣ እግዚአብሔርም በድምፅ መለሰለት። እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራ። ሙሴም ወጣ። እግዚአብሔርም ሙሴን ውረድ፣ እግዚአብሔርን ለማየት ዳርቻውን እንዳያልፉ ከእነርሱም ብዙ እንዳይጠፉ ለህዝቡ አስጠንቅቃቸው። ወደ እግዚአብሔርም የሚቀርቡ ካህናት ደግሞ እግዚአብሔር እንዳያጠፋቸው ራሳቸውን ይቀድሱ አለው። ሙሴም እግዚአብሔርን አንተ በተራራው ዙሪያ ወሰን አድርግ ቀድሰው ብለህ አስጠንቅቀህናልና ህዝቡ ወደ ተራራው ይወጡ ዘንድ አይችሉም አለው። እግዚአብሔርም ሂድ ውረድ፣ አንተ አሮን ከአንተ ጋር ትወጣላችሁ። ተመልከቱ፣ አንድ ሰው ለማክበር ማንን ለማክበር የሁሉ ግርግር ማንን ለማክበር ነው? አንድ ሰው የሁሉ እግዚአብሔር ከሰማይ ወርዶ ተራራው የወረደበት ደግሞ ካህናቱም ደግሞ ተሰምሮላቸው ማንም ሰው ተመልከቱ፣ እሱ ጫፍ ድረስ ሲወጣ እዛ የነካ ወይም ተራራው ጫፍ ላይ ደረሰ ይወገራል፣ ይቀስፋል፣ ይሞታል ማለት ነው። እንዳይነካ ለብሩ ተመልከቱ፣ ከፍ ያለው ሙሴ ነው ከእግዚአብሔር ጋር ከሰው ጋር እንደሚኖር ማውራት ጀመረ ማለት ነው። ይሄን ሁሉ አንጸባራቂ ክብር እንደቶን ጢስ የሚመስል ነገር ይታያል። እንደገና ይጨሳል፣ ተራራው ይንቀለቀላል። ሰው መሰለኝ ይንቀለቀላል፣ ተራራው የሚንቀለቀለው ደግሞ ሙሴ እዛ ላይ ይወጣል። ሰው ሁሉ ፈራ፣ ደነገጠ ማለት ነው። ማንም አይጠጋም፣ እንስሳም ቢሆን አይጠጋም። ከሙሴ ጋር ምን ይሆነው ሰዎች እንዲያምኑበት እንዲቀበሉት ክብሩን አመጣ። እግዚአብሔር ታውቃለህ፣ አንድ አገልጋይ እንዲያከብር ሲፈልግ ማለት ነው እግዚአብሔር ከፍ ያለ ክብር ሰውየው ላይ ያመጣል። የሚያንቀጠቅጥ ክብር፣ ምድር የሚያናውጥ ክብር ያመጣበታል። ሰው ሁሉ ያየ የክብሩ ስራ ይገለጣል ማለት ነው። የዛ ጊዜ ሰውየውን እንደዛ ሰው ይቀበሉታል ማለት ነው። ለምን መሰላችሁ? ሙሴን ለምንድን ነው እንደዚህ ከፍ ያለ ክብር ያስገባው? ሙሴ አገልግሎቱ ከሁሉም ሰው ከባድ ነበር።
ለምሳሌ ልንገራችሁ ከአንድ የፈርዖን መንግስት የዓለም ገዢ ከሆነ አንድ ኔሽን ነጥሎ ነው የሚያወጣው እንዴት ይችላል ጦር የለው ምን የለው ይሄ ክብር ከሌለው ሁለተኛ ሙሴ የመራው እንዴት አይነት አገልግሎት ነው ፓስተር የቀይ ባህር እንዲግጥም ባለበት መካከል በዚህ ጋር መንገድ አለ ብሎ የሚናገር ሰው ነው ማንም ይሰራው ብዙ ጊዜ ሙሴ ድንጋይ ያነሱበት የሚናገር አስቸጋሪ ስለነበር ነው የሚያሙት ደግሞ አደገኛ የተናገረው ስለሚሆን ነው ተመልከት ቀይ ባህርን እንደምን አቆመው ማለት ነው እንደ ግድግዳ ቀጥ አድርጎ እንደዚህ አቆመው ተመልከት ጥሪው ተመልከት አገልግሎቱን ተመልከተው ይሄንን ቀይ ባህር ከፈለና እንደ ግድግዳ እዚህ ጋር ይፈሳል ኑ ተሻገሩ እያለ እሱ ፊት ሄዳ ከፍሎ ማለት ነው በትሩን አረደሱ ክብር ይሄ ጌታ ለምን ይናገራል ምናልባት እዚህ ውስጥ አገር አቀፍ ጥሪ ያላቸው ዓለም አቀፍ ጥሪ ያላቸው ከባድ የለውጥ ሰዎች እዚህ ውስጥ አሉ አንዳንዱ ወደ አረብ ሀገር ይልከዋል ከባድ የሆነበት ሰው የሚታረንበት የማይነቃነቅበት ቦታ ቤተ መንግስት ድረስ ገብተው የነገስታትን ወገብ የሚከፍቱ የሚፈቱ ነቢያት ሴቶች ወንዶች ነቢያት ይነሳሉ መጽሐፍ ቅዱስ አይገባም የተባለበት ሁኔታ አይገባም የተባለበት ሰዎች ይገባሉ ቀጠን ያለ ሰው ግን ምን ይዘው ክብር ይዘው ቀጠን ያለ ሰው ቤተ መንግስት ይገባል ምን ይዘው ክብር ይዘው ተመልከቱ እንደ ግድግዳ ምን አቁሟል ማለት ነው ቆይ አቆመ ሰው ነው ያምጫለ አለቱን ውሃ ቀማን ብለው ተገዝሉት አለቱን ሲመጣ ቆይ ፈታል ምንጭ የነበረበትን ቅባት ተመልከቱ ከዚህ ጋር ማን የሚወረደው በመሰረት ውልድ እስከተባለ አይከብዳ ከባድ አኖይንቲንግ ከባድ ቅባት ያለበት ሰው ነበር ከባድ እግዚአብሔር ሰው አንድ ትውልድ ነጥሎ አውጥቶ የሚያስገባ ወደ ልዩ ክብር የሚያስገባ ከፈርዖን አገዛዝና አስቸጋሪ ይወጣ ኤልያስ ተመልከቱት አሁን ማና ማን ነው ሙሴና ኤልያስ በሰራው በዚህ ማለት ነው ኤልያስ ተመልከቱት ኤልያስ ማለት አንድ ሀገር ማለት ነው ለቆለፈ ነው ልክ እንደ ቆል ሰማያትን ድርግም ምድርን ነሐስ ያደረገ ሰው ነው ቁልፍ ይዞ ሰማይ ቁልፍ ይዞ ተረከማሉ ንጉሱ ጋር ቆይዶ እኮ እንደዚህ ነው ሕያው እግዚአብሔርን ከአፌ ቃል ካልወጣ በስተቀር ወይስ ማን ነው እሱ እግዚአብሔር ነው እንዴ ከአፌ ቃል ካልወጣ በስተቀር አንድ ዝናብ ጠለይ እግዚአብሔር ባለበት ሀገር በአል መለካት በአል የዝናብ አምላክ ነው የዝናብ አምላክ ነበር ተቃለፈው እስቲ አምላካችሁ ካለ ያዘንብላችሁ ያውላችሁ ብሎ ተቀም አረገው ሰማይ እንዳታሰም ምድር ፍሬዳሰ ተቀም ወልፍ ዋይታይም ግን ማስተር ኪበቱ ነበር ማሃራራ ሀጂና ኮፊ ሰካሮራ ዲና ሶሮ ያቲ ተበልከቱ ወዲያው ትክም ማለት ከዛ ሄደ እሺ ይሄ ሰውየው የዛን ቀን ማለት ሲናገር ያው ተባለ ሳቁበት ካካካ ይሄ ደግሞ ማን እንደዚህ ነው አለ እንደዚህ ነው በቃ ከዛ ልክ ከሄደ በኋላ ማለት ነው ሰውየው ሄደና እግዚአብሔር በሚመራው መካከል ሆኖ በቃ ረሃም መጣ ሲጀምር እሱ ጥርስ ቆርጥ እየበላልን ባይዘው የሚያበላው ቁራ ነው ቁራ እኮ መጨረሻ ለወንድማችን ነው ከሞት ላተረፈው ያልታመነ እንግዲህ ነጭ እኮ ሲለቃት አይደል መጣ ያሳየችው ያኛው በዛው ነው ከባድ ነው እኮ አይደል ሌሎች ከባድ ነው እኔ ቢገርመኝ ነገር ተጋርጎ ይፈለግ እሺ ኤልያስ ነው አሳሩን ልንገራችሁ ይረክነ ልክ አብዩ ያገኘው ተዚላቸው ለተላካ ተበርክኮ ሰገደና በቃ ጌታህን ምንም ችግር የለም እሱ ነው እየተፈለገ ያለው አይደል በኤልያስ ነኝ ምንም ችግር የለም ተራራ ላይ ብሎ ከዛ እኮ ስንት መቶ 50